አንደበትህ ይናፍቀኛል ሁለመና ድቅን ይላል ባይኔ አብረን ሳለን ያሳለፍነው ልቤን ደስታ እየሞላው ወሰን አይገድበው ቃላት የማይገልጸው። ሩታ ትችላለች የምለው እኮ በምክንያት ነው። እንግዲህ የአብርሽን ልብ በ3 ቀን ውስጥ ቅልጥ አደረገችው። ቅልጥ ምን አደረገችው? ቅልጥ ብቻ ሳይሆን በቃ የልብ ትርታው ብቻ ሊወግፍ 30 ሰከንድ ብቻ ነው የቀረው ማለት ነው። እንደዚህ 1 ቀን 2 ቀን ከጨመረችማ በቃ የለም። እና ውድ የቻናሌ ቤተሰቦች ቪዲዮን እያያችሁ ነው። ለምንድን ነው ሰብስክራይብ ማታረጉት? የምታዩት እርግጠኛ ነኝ የማዳም ቅመሞች ናችሁ። እኔ የማዳም ቅመም ስለሆንኩኝ ነው ወይ ላይክ ማታደርጉኝ፣ ሰብስክራይብ አታደርጉኝ? ለማንኛውም የተመቻችሁ ብቻ ነው፣ ያላስገድዳችሁም። ሰብስክራይብ ላይክ እያደረጋችሁ ግቡና ቪዲዮውን እዩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተወደዳችሁ ወደ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ብዙ ጊዜ ሁሌ እያሄድሽ ቪዲዮ ትሰሪልናለሽ ትሉኛላችሁ። እኔ ይሄንን ቪዲዮ መስሪያው ኬት እንደማመጣው ብነግራችሁ ምን የማዳም ቅመሞች በስንት ነገር ተቸግረናል። ይሄንን ማግኘት የራሱ ማድነቅ አለባችሁና ይሄንን በስንት መከራ እንዳገኘሁት ልነግራችሁ አልችልም። እንግዲህ ዛሬ ሩታ በራሷ ቤት መታለች። እንግዲህ ቀይ ለብሳ በቃ ተውባ ተኳኩላ ምን ብላ ብቻ ልነግራችሁ አልችልም። የወለደችም አትመስልም። የወለድኩኝ እመስላለሁ ወይ ብላለች። አትመስልም። ቦርጭም የለብሽም፣ ባታጠፊውም ችግር የለው፣ በራሱ ጊዜ ይጠፋል። አሁን እንትን ስለሆንሽ ነው ራስ ስለሆንሽ ነው እንጂ በራሱ ጊዜ ይጠፋል። ያው ስላሰርሽም ምንም ማለት አይደለም። ያኔ የወለዱ ሴቶች ቶሎ ብለው ካሰሩ ቦርጭ ደግሞ አያስቸግራቸውም ይባላል። እንደዛ ልምከራችሁ ብዬ ነው እኔ ሰምቼ ነው ሲባል ሰምቼ ነው። እና ለማንኛውም እንደዚህ ተውበው ምሳ ነው እራትን ምሳ እንበለው እንጂ ምሳ ልትጋብዘው መጣች። ብዙ ነገር እየመከረችው ነበር። ያው አብርሽ የዋህ በመሆን መጠን በነገራችን ላይ አይተገበርም እንጂ እሺ ይላል፣ ትእዛዝ ይቀበላል፣ ይታዘዛል። አብርሽ ጎበዝ እኮ ነው። በትእዛዝ እንኳን ይታዘዛል። እና ያው ለማንም ሰው አትደለል፣ በትንሽ በጥቅማ ጥቅም አትደለል። አንተና እኔ ካሁን በኋላ ለቪዲዮም ቢሆን እኔ ያለሁልህ፣ ለሚስትነትም ቢሆን እኔ ያለሁልህ፣ ልጅ ለማሳደግም ቢሆን ደግሞ እኔ ያለሁ፣ ለሁሉም ነገር እበቃለሁ። እሷ ራሷን ትቻል። ቻናሏ ይሄን ያክል እንደዛ ነው። በሌላ አማርኛ እኔ ልፈስርላችሁ ብዬ ነው። እነሱ የሚያስቡትን ስለማቅ ነው። ገባችኋል? የመዳም ቅመሞች እና እኔ ይበቃለሁኝ። እሷ እስከዚህ ደርሷል። ቻናሏ ይበቃታል። ከፈለገችም ከኛ አንዳንዴ መታ መስራት ትችላለች። ሌሎቹም ይዛ መታ መስራት ትችላለች። እኔ ይችላለሁኝ። ከዚህ በፊትም እኮ እሷም ሳትመጣ በፊት እኔ ቻናልህን አሳድጌልሃለሁ። ትላንት የት ነበርክ? ዛሬ ይደርሰሃል። በእኔ የመጣኩ ነው ትልልቅ ሶሻል ሚዲያ ላይ የቀረብከው ብላ እየተናገረችው ነበረ። በፊቷም በምላሷም እየተናገረችው እሱ ደግሞ እሺ እያለ ነበር ማለት ነው። ምሳ ጋብዘህ ስትለው ደግሞ ትንሽ እያንገራገራት ነበር። ስለራበኝ እሺ አላት። ስለራበው ነው። ባይርበው ኖሮ እሺ አይላትም ነበር ማለት ነው። አሁንም አልቆረጠለትም። በነገራችን ላይ ማለት ነው ልንገራችሁና ሴቶችዬ፣ እኔ ሴት ጠበቃ በመሆኔ መጠን አንዳንድ ነገር ልንገራችሁ። እኔ ብዙ ጊዜ እንትኖችን እከታተላለሁኝ ስለ ትዳር የሚያወሩ ሰዎችን ባልገባበትም በቃ ያኔ ያለ አይደል ሳይንቲስቶች በቃ ያኔ ተመራማሪዎች ምናምን ነገሮችን እኔ ማዳመጥ ደስ ይለኛል። ለአእምሮዬም ጥሩ ነው እና ሲናገሩ ሰማለሁ። ወንድ ልጅን አንዴ እግሩ ወደ ውጭ ካወጣ ወይም ደግሞ ወደ ውጭ ለማውጣት ካሰበ ሴት ልጅ መሬት ብትሆንም መመለስ አትችልም ይላሉ። መሬት ብትሆንለት ራሱ አይመለስም። ምክንያቱም በቃ ውስጥ አስበዋላ። በውጭ የለመደው ነገር ስላለ የቤቱ አይጣፍጠውም። ያው ጉልቻ ቢቀያየር ወጥ አያጣፍጥም ይባላል። በነገራችን ላይ ግን አንዳንድ ሰዎች ከቤቱ ይልቅ
ምግብ ራሱ ውስጥ የአረቦች ዘንድ እና በምግብ እንውሰድና ቤት አጣፍጣችሁ አጥባችሁ ሎሚ ሳይቀር ምን ሳይቀር ድብን አድርጋችሁ አጣፍጣችሁ ክችን አድርጋችሁ ስታቀርቡላቸው የውጭ ከመጣ እናንተ የሰራችሁትን ሳይሆን የውጭን ነው የሚመገቡት። እና ያው ሁሉም ሰው ነው ውጭ ከለመደው ውጭ ነው። የውጭ ምግብ ከለመዳችሁ እንደዛ፣ በውጭም ደግሞ ሌላ ነገር ከለመዳችሁ ደግሞ እንደዛ ነው። እና አብርሽ እንደዛ አይነት ነገር ነው የመሰለኝ አሁን ሳስበው። የሆነ ሊቀበላት ራሱ እኮ እንደዛ ስትሆን አጠገቡ እንደ ድመት በቃ ቆዳዋን አለስልሳ ብትመጣለች ምን በትልለት የሆነ ውስጡ አለ አይደለ ሻክሯል። ገባችኋ? እንደዚህ አይነት ሰው ደግሞ ሩታ በነገራችን ላይ ያው የተመለሰችው ለአንድ ነገር ያው ለልጇ ይጠቅማታል። ልጇ ያለ አባት አያድግም። እና ደግሞ እኔ እንጃ እኔ ብዙም ደስተኛ አልሆንኩበትም። እኔ ይሄን ያክል የሄድኩበት ትዳር መልሶ ገበነባዋለው ማለት ደግሞ በጣም ዘበት ነው። እኔ አላደርገውም፣ ውስጤም እሺ አይለኝም ሀቂቀተን ማለት ነው። ግን ውጭ ሳልወጣ በፊት ብዙ ነገሮችን እሞክራለሁ፣ ብዙ ነገሮችን አደርጋለሁ። ባለኝ በአቅሜ ይህንን ሰው እንዲመለስ አደርጋለሁኝ። ግን እምቢ ብሎ ካወጣ ደግሞ እኔ እሱን እንትን ምልበት ነገር የለም ሀቂቀተም ማለት ነው። በቃ እኔ እንደዛ ነው፣ ባህሪ ነው። አጠገቢ ያሉ ሰዎች ራሱ እስካሉ ድረስ እንከባከባቸዋለሁ። መጥፎ ነገር አልናገራቸውም፣ መጥፎ ፊት አላሳያቸውም። እምቢ ብለው ወይም ደግሞ መጥፎ ነገር ሲያደርጉ ከኔ ያኔ እኩል ማይሆን ባህሪ ካላቸው እነሱ ጋር እኔ እንትን አልልም። ሀቂቀተን ችላ ነው የምላቸው ማለት ነው። ጥሎብኝ በቃ ያኔ ባህሪ ነው። የሁሉም ሰው ባህሪ ይለያል። በነገራችን ላይ መሪ እያሳየው ነው። መሪ ነው ምንድን ነው? ለማንኛውም ሴቶች ማለት ነው መጀመሪያ አመራረጣቸውን አሳምሩት። አንዳንድ ጊዜ ሀቂቀተን እውነት ለመናገር ወንዶች ብቻ የሚመርጡ ወንዶች ብቻ መልክ ማየት እንዳለባቸው ምናምን የምንረዳ ነገር አለ። አሁንም አንድ ኒቃቢስት ወይ ሴት ለትዳር አንድ ወንድ ልጅ ሲጠይቃት እንትን ይላል። አሁን ተገልጣለት ማየት ይችላል። ግን ያቺ ልጅ ሳትገለጥ በፊት ያ ወንዱ ለራሷ ማይመጥናት ነገር ከሆነ ማትፈልገው ደስ ያላላት ነገር ከሆነ ሳትገለጥለት ራሱ እሷ ምን ማድረግ ትችላለች? ያን ላለማሳየት ትችላለች። ያ ማለት ምንድን ነው? እሷ መምረጥ ትችላለች ለማለት ነው። ይገባቸዋል ብዬ አስባለሁኝ። እና እኛ ብቻ ተመራጭ መሆን የለብንም፣ መራጭም መሆን አለብን። ትዳር ውስጥ ስንገባ የሚሆነንን የማይሆነንን ደግሞ ለይተን ማወቅ አለብን ብዬ ነው ማስበው፣ እንደኔ ሀሳብ ማለት ነው። ገብታችሁ እሱን አስተካክለዋለሁ። የሚጠጣ ነገር ከሆነ ሱስ ካለበት እሱን አስተካክልለታለሁ። ጫት በየበር እንደሚቅም ከሆነ እሱን አስተካክዬ እኖራለሁ ማለት ዘበት ነው። ሴት ልጅ ማስተካከል አትችልም። ሴት ልጅ እንደውም መጥፎ ባህሪ ካለባት ወንዱ በቃ ቆፍጣና ከሆነ መመለስ ይችላል። ያኔ ፓወር አለው። ገባችሁ? የሆነ ሴት ልጅ ለባሏ ትንሽ ሀያ የሚባል ነገር አለ። በዚህ ዘመን ሴቶች ወንዶች መማታትተው ሴቶች ነው እየተማቱ ያሉት ምናምን የሚባል ነገር አለ። የወንዱ አቋም ነው የሚወስነው። ወንዱ አቋም ካለው ሴት ልጅን መመለስ ይችላል። ሴት ልጅ ግን ወንድ ልጅን መመለስ አትችልም። በአንድ ቃል ነው የሚዘጋት። አንቺ ልትቆጣጠሪኝ ነው ወይ? አንቺ እንደዚህ ልታደርግልኝ ነው ወይ? እኔ እኮ አባወራ ነኝ ምናምን ሲላት በአንድ ቃል ራሱ አፋን ማዘጋት ይችላል። ነገር ግን ሳንገባበት በፊት ያንን ነገር ሁሉ አጣርተን ከገባን ደግሞ አምነን ወደን ፈቅደን እስከገባን ድረስ እንኖርበታለን። ግን አስተካክላለሁ ብለን ገብተን ደግሞ ማበላሸት ነው የሚሆነው። እና ለማንኛውም ይሄን አክል ካልኳችሁ ይገባችኋል ብዬ አስባለሁ። ብዙ ጊዜ የማስረዳት ፓወሩ ብዙም የለኝም፣ እውቀቱ የለኝም። ግን እኔ የሆነ ነገር ሳስብ መጀመሪያ ወስኜበት አስቤበት አውጥቼ አውርጄ እንጂ በማንም ነገር ቶሎ ብዬ መግባት ባህሪ የለኝም። ለማንኛውም ያው ሩታና አብርሽ ካሁን በኋላ እንደዚህ እኝኝ አትሉብንም ብዬ አስባለሁኝ። እንግዲህ እኝኝም ካላችሁ ከእናንተ መኝኝ ማለት ነው እንጂ
ለማንኛውም የማዳም ቅመሞች ሰብስክራይብ አድርጉኝ። መልካም ምሽት ይሆንላችሁ። ይህን ያክል ካልኳችሁ ይበቃችኋል። ባላችሁበት አላህ ይጠብቃችሁ። አላህ ደግሞ ለሀገራችን ሁላችንም ያብቃን። በሀገራችን ተብቃቅተን የምንኖር ያድርገን እያልኩኝ በዚሁ ልለያችሁ። ሰብስክራይብ ማድረጋችሁን የደውል ምልክቷን መጫናችሁን አትርሱት። ሰላም አለይኩም ወራህመቱላህ ወበረካቱ።